ምንድነው እየተላከልኝ ያለ ነገር? ሰዎች እየደወሉ አንዳንድ ነገሮች እየላኩ ነው። ምንድነው ያደረኩሽ? ምንድነው የበደልኩት? ምንድነው ቪዲዮ ዛሬ የለቀቅሽው ነገር አለስ? ቲክቶክ ላይ ብዙ ሼር እየተደረጉ ያሉትን ቪዲዮዎች እያየው ነው። ምንድነው ያሳዘንኩሽ? ምንስ እኔ በደልኩሽ? ምንስ አድርጌሽ ነው? ቢያንስ ቪዲዮስ እስከምትሰሪ ደረጃ ያደረሰሽ ነገር ምንድነው? ልጅ በመያዝ በድዬሻለሁ። አንቺን በማጠብ የበደልኩት ነገር አለ። ጌታ ሆይ አንድም ቀን እስከ ዕለተ ሞቴ ወደ አንተ እስከምትወስደኝ ድረስ እኔ የልጆቼ ሚስቶች ከልጆቼ በላይ ሆነው ተንደላቀው ተሞላቀው ቢኖረኝ ከዚህ በላይ አድርጌልሽ ባኖርሽ ደስ ይለኛል። ለምንድነው ለምን አስራብሻት? ለምን በደልሻት? እስከመባል ደረጃ ማሚ እኮ እንደዛ አይደለም። ቆይ ላስረዳሽ። በቅርብና በሩቅ ያላችሁ የተወደዳችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ሰላም ነኝ። እህታችሁ አገልጋይ መድኃኒት ነኝ። እንዴት ናችሁ? እግዚአብሔር ይመስገን። ዛሬ በአንድ ነገር ወደፊታችሁ መጥቻለሁ። ዛሬ አልነበርኩም ነጊሌ አርሲ አገልግሎት በጠዋት ነበር የወጣሁትና አሁን ከዛ እየተመለስኩ ነው። ግን አንድ ነገር አየሁኝ። ሼር እየተደረገልኝ በቲክቶክ የሚላክ አንድ ቪዲዮ አየሁ። ማመን አቃተኝ። በጣም ልቤ ደነገጠ። በጣም ሰውነቴ ተንቀጠቀጠ። በቃ ራሴን መቋቋም እስከሚያቅተኝ ድረስ ባየሁት ነገር ልቤ አዘነ። ተረጋጋ አልኩት። ማንነቴን ለመያዝ ሞከርኩኝ እና አንዳንድ ኮሜንቶችም አየሁኝ። የፈገግታ እናት ካንቺ አይጠበቅም የሚል እንደዚህም አይነት እናት ነሽ እንዴ የሚል አንዳንድ ኮሜንቶችን አየሁ። ምንድነው የተፈጠረው ማየት እስከሚያቅተኝ ድረስ። ምክንያቱም እኔ በጠዋት ስወጣ ልጄ ወይም የፈገግታ ባለቤት እኔ ጋር ስለሆነ የወለደችው በጠዋት ተነስቼ ቁርሷን አብልቼ ለምሳ የሚያስፈልጋትን ነገር አቀራርቤላት ሰጥቼ አደራ ብዬ እንዳይቀዘቅዝ ብዬ ሙቅ ሰርቼ ነው የወጣሁትና አላምንም፣ እንቅልፏን አላምንም። ልጅም ስለሆነች ልጅም አያያዝም ገናም አትችልም እና ልጅ አጥቤ አሽቼ አጠገቧ አስተኝቼ በቃ እንዲያርገሽ አንቺ እንዲያርገሽ አጥቢ ብያት አደራ ብዬ ነበረ የወጣሁት። ግን ምን እንደተፈጠረ አላቅም። ስቲል እስካሁን ድረስ ሳቃት አመት ሊሆናት ነው። አመቷም ነው ደግሞ በጣም መልካም ጸባይ፣ በቃ ልጅ ናት። እንደፈለኩኝ የማዛት እንደፈለኩ የምትታዘዝልኝ ማሚ አይደለም የምትለኝ እማዬ ነው የምትለኝ። እማዬ ብላ ነው የምትጠራኝና እሳሳላታለሁ። ከፈገግታ በላይ እሳሳላታለሁና አሁንም እኔ ፈገግታንም አላምንም፣ ተኝቶ እንቅልፉንም አላምንም። የበለጠ ደግሞ እሷ ደግሞ አንጀቴ ውስጥ ገባች። እማዬ ብላ ነው የምትጠራኝና ሄጄ አገልግሎት አላድርም። እሷ ከወለደች ጀምሮ አገልግሎት እንኳን ስጋበት አላድርም። ምክንያቱም አንደኛ ልጅ አያያዝ አትችልም፣ ሁለተኛም ደግሞ ገና ናት፣ ሰውነቷ አልጠነከረም፣ ንፋስ እንዳያገኛት እያልኩኝ ከጎኗ ነው ያለሁት። ግን አቅቶኛል። ምን እንደፖሰተች አላቅም፣ ምን እንደተናገረች አላቅም። አንቺን ብሎ አማች እንዲህ ልታሰቃያት ነው፣ የሌላ ቤት ነገር ወደ አንቺ ቤት መጣ ምናምን ብዙ ነገር አይቻለሁኝ፣ ተልኮልኛልና እስኪ ቤት ገብቼ ልጠይቃት። እንዴት ልሁን? በቃ እውነት ይሁን ውሸት ይሁን አላቅም፣ ምን እንደሆነ በቃ አላቅም። ሼር እየተደረገ ብቻ ይላክልኛል። አንዳንድ ሰዎች ካንቺ አንጠብቅም ነው የሚሉኝ እና አላነሳውም። ኮሜንት ላይ ነው እየተጻፈው፣ ይደወላል። ሳላነሳ ስቀር አገልግሎት ላይ ስላለው ካንቺ አንጠብቅም፣ ከአንድ አገልጋይ ይሄ አይጠበቅም ይባል ነገር ነው እያየሁ ያለሁት። እንዴት የልጅሽ ሚስት እንዲህ ታደርጊያለሽ የሚባል ነገር ነው። እንግዲህ የልጅ ሚስት እሱ ብቻ ነው ያገባውና ምን እንደሆነ አላወቅኩም። አሁን ወደ ቤት እየገባውኝ ነው። እስኪ አብረን ያው ካሜራማኑም ከኔ ጋር ስላለ ለክፉም ለደጉም የተቀረጸ ነገር በቪዲዮ የተያዘ ነገር መልካም ነው በሚል እስኪ ቅረጸኝ ብዬው ነው እየቀረጸኝ ያለው። እባካችሁ እስኪ ክፉ ነገር እንዳይሆን ጸልዩ። እኔ እሳሳላታለሁ፣ እሰጋላታለሁ። ምክንያቱም በቃ እቅፌ እንደ ባላጠባትም አጥብቼ ያሳደኳት ያህል ነው የሚሰማኝ። እኔ ልጆቼ እንኳን እማዬ ብሎ አይጠሩኝምና
ምን እንደተፈጠረ አላቅም። በእኔ ስህተት ይሁን በፈገግታ ስህተት ይሁን ወይ ቤት የማሳድጋቸው ልጆች አሉ እነሱ አሳዝነዋት ይሁን አላቅም፣ ወይ ደግሞ ትልቁ የኔ ልጅ ወይም ደግሞ የመጨረሻው ልጄ አስከፍቷት ይሁን ብቻ ምን እንደሆነ አላቅም። ገብተን አብረን ተከታትለን እናየዋለን። ጨንቆኛል፣ ግን እግሬ ሁሉ መሄድ አቅቶታል፣ ሰውነቴን ሁሉ አቅቶኛል። ጌታ ሆይ ቀን ሙሉ ሳገለግል ውዬ አሁን እንደዚህ አይነት ነገር ታሰማኛ። ይሄ ጠላት ወሬ ነው፣ አይሳካልክ እያልኩት ነው፣ አይሆንልክ እያልኩት ነው። ምክንያቱም እኔ ከቤቴ ስወጣ ልጆቼን በደሙ ኪዳን ሸፍኜ ነው የምወጣው። ሊሆን አይችልም፣ እኔ ቤት ይሄ አይሆንም። እሷም ደግሞ እኔ እንጃ ብቻ አላውቅም። አሁን ለራሴ አሁን ሌላ ሀሳብ ውስጥ ነው እየገባው ያለሁት እና ብቻ መልካም ነገር ይሁን። ጆሮዬን እግዚአብሔር መልካም ነገር ያሰማኝ። ያገለገልኩት ጌታ ልቤን እንዳይወርድ ይጠብቅልኝ። እናንተም በጸሎት ከኔ ጋር ሁኑ እባካችሁ። በጸሎት እንዲህ በምደክም ሰዓት በጸሎት በማንኛውም እምነት ውስጥ ያላችሁ የምትወዱኝ፣ የምወዳችሁ፣ የምታከብሩኝ ኦርቶዶክሶች፣ ሙስሊሞች፣ ፕሮቴስታንቶች በተለያየ አይነት ውስጥ ያላችሁ ግን ማሚ የምትሉኝ፣ በርቺ የምትሉኝ፣ ጠንካራ ጀግና ሴት ነሽ የምትሉኝ፣ የፈገግታ እናት የምትሉኝ፣ የምትወዱኝ፣ በፈገግታ አይን የምታዩኝ፣ እንደውም በቅርብ በሩቅ ያላችሁ በዚህ ሰዓት በጸሎታችሁ ታስፈልጉኛላችሁ። አንድ አባባል አለ፣ የፈሩት ይደርሳል፣ የጠሉት ይወርሳል። እኔ በሰው ቤት ሲሆን በጣም አጥብቄ ነው የምጸልየው። ይሄ ሰይጣን ከቤታቸው ይውጣ። በእውነት መቼ ቀን ነው የአማች ስም በጥሩ ሁኔታ የምትጠራው? እኔ አስተማሪ ብሆን ለአንዳንድ አማቾች እናት አስተማሪ ብሆን በቃ ከኔ ቢማሩ። እኔ ብዙ ጊዜ ህይወቴን አንስቼ ስመሰክር የመመስከር ሱስ ኖሮብኝ ሳይሆን ከኔ ሰዎች እንዲማሩ ፈልጋለሁ። ከኔ ሰዎች በቃ ከስተትም ይሁን ካለማወቅም ከማወቅም ይሁን የሰሩት ነገር ካለ አስተማሪ ነገር አርጌ ማሳለፍ ነው የምፈልገው። ሰዎች ተምሮ እንዲያልፉ ነውና አንዳንድ አማቾች እባካችሁን ለልጆቻችሁ ሚስቶች ምቹ ሁኑ። ልጅ መርጦ እስከወሰደ ድረስ እሱ የወደደውን መውደድ ግዴታ ነው። በሁለት አይነት አንግል አይደለም ማየት ያለብን። በቃ አብራኩ ናት፣ የአካሉ ክፋይ ናት። ቃሉም ይላል ልጅ ከእናቱ ከአባቱ ይለያል፣ ከሚስቱ ጋር ምን ይላል? ይጣበቃል ይላል። ከእናት ከአባት ይለያል፣ ከሚስት ጋር ይጣበቃል ካለ እነሱ ተጣብቀዋል። ስለዚህ እኛ ለመለያየት እንደዚህ ነው አንተ የበላይ ነህ እሷ እኮ እንደዚህ ናት የሚለው ነገር እንዲፈጠር በፍጹም አልፈልግም። ይሄም ደግሞ አሁን እስቲል እኔ ቤት እንዲፈጠር እኔ አልፈቅድለትም። ለሰይጣን እድል ፋንታ በፍጹም አልሰጥም። እስኪ በጸሎት ከኔ ጋር ሆኖ እንከታተል ገብተን እኒ ጌታ ሆይ ከፊቴ ቅደምና ግባ። እዚህ ቤት ልጆች እንዴት ዋላችሁ? ሰላም ውላችኋል? እንዴት ዋላችሁ? ሰላም ዋላችሁ? እንዴት ዋላችሁ? ሰላም ውላችኋል? እንዴት ነው? እግዚአብሔር ይመስገን። ዱዱ ሰላም ዋለች? ተኝታ ነው? ጌታ ሆይ እንደው ምን ይሻለኛል? እስከምትነሳ ልጠብቅ። ኢየሱስ ኢየሱስ እንዴ ማሚ መጣሽ? ሰላም እግዚአብሔር
እንዴት ዋልሽ? ሰላም ነሽ? ተኛሽ? ትንሽ እኮ ተኝተሽ ነው? ሰላም ነው? ሙቅ ለምን አልጨረሽ? ሙቁን ለምን አልጨረሽ? እየጠጣሁ ነው። ምሳስ በላሽ? በላሽ? ጠግበሻል? አራበሽም? አስቀምጬልሽ የሄድኩትን አይተሻል? አሪፍ በልተሻል? ውሎ እንዴት ነበረ? አሪፍ ነው። ማን መጥቶ ነበረ ዛሬ? የመጣ ሰው ነበር? አይ ማንም አልመጣም። ብቻሽን ነው ያልሽው? አባ አልመጣም? አይ አዎ። ምንድን ነው እሺ እያየሁ ያለሁት ነገር? ርቦሽ ነበረ? ርቦሽ ነበር? ምግብ በልተናል። አይደል? ሰርተሻል እንዴ? አገኘሽ? አይነት ነበረ ሰራርቼልሽ የሄድኩት። ምን አገኘሽ? አረ ብዙ ነገር እንዳልቀሰቅስሽ ብዬ እኮ ነው ሰራርቼ በጠዋት ክትፎ፣ ቅቅል፣ ምንቸት፣ ጥብስ፣ ክትፎ፣ ቅቅል እና ሙቅም አሙቄልሽ ነበረ። ተጠቀምሽ? በላሽ? እና ፍሪጅ ውስጥ አስገብተሽ ነው? አረ በልቻለሁ። እርግጠኛ ነሽ? ምን ነው? እሺ ግን ታዲያ ምንድነው እየተላከልኝ ያለ ነገር? ሰዎች እየደወሉ አንዳንድ ነገሮች እየላኩ ነው። ምንድነው ያደረኩሽ? ምንድነው የበደልኩት? ምንድነው ቪዲዮ ዛሬ የለቀቅሽው ነገር አለስ? አገልግሎት ላይ መድረክ ላይ ሆኜ ብዙ ሜሴጆች ይላካሉ። ከእንደገናም ከመጣሁኝ መንገድ ላይ ሆኜ መኪና ውስጥ ሆኜ ቲክቶክ ላይ ብዙ ሼር እየተደረጉ ያሉትን ቪዲዮዎች እያየሁ ነው። ምንድነው ያሳዘንኩሽ? ምንስ እኔ በደልኩሽ? ምንስ አድርጌሽ ነው ቢያንስ ቪዲዮስ እስከምትሰሪ ደረጃ ያደረሰሽ ነገር ምንድነው? ልጅ በመያዝ በድዬሻለሁ። አንቺን በማጠብ የበደልኩት ነገር አለ። አሊዝም አልሰራም ያልኩሽ ነገር አለ። ከጸሎቴ መልስ አንቺን ከመንከባከብ ውጪ ሌላ ስራ የለኝም። እኔ ከፈገግታ በላይ ነው። እንደ አይኔ ብሌን ነው ምሳሳልሽ። ምክንያቱም ሴት ልጅ ስለሌለኝ አንቺን ሴት ልጅ ሰጠኝ። በአንቺ በኩል ደግሞ አልፎ ጌታ ሌላ ሴት ልጅ ሰጠኝ። እግዚአብሔር ይመስገን። 5 ሆነን ስንል 6 ሆነን፣ እግዚአብሔር ይመስገን። አንቺ መተሽ 2 ሆንሽልን። 4 ነበርን፣ 6 ሆነናል። እየበዛን እየሄድን ነው ብዬ እግዚአብሔርን ከማመስገን ውጪ መሽ ቀን ነው እኔ አንቺን የበደልኩት? ምን ቀን ነው ሳላበላሽ የዋልኩበት? ማሚዬ እንደዛ እኮ አይደለም። ሙሉ ቪዲዮን ግን አይተሻል? እኔ ምንም ያየሁት ነገር የለም። ግን በጣም ሰው ሁሉ በጣም በህይወቴ ከምጠላው አንዳንድ ሰው ቤት ሲደረግ ሳይ እኔ እሸማቀቃለሁኝ። በጣም በቃ እሰጋለሁ። ምክንያቱም ልጆቼ ወንዶች ብቻ ስለሆኑ ጌታ ሆይ አንድም ቀን እስከ እለተ ሞቴ ወደ አንተ እስከምትወስደኝ ድረስ እኔ የልጆቼ ሚስቶች ከልጆቼ በላይ ሆነው ተንደላቀው ተሞላቀው ቢኖረኝ ከዚህ በላይ አድርጌልሽ ባኖርሽ ደስ ይለኛል። ያ ሁኔታዎችን እያየሽ ነው። እግዚአብሔር ይመስገን። ቢሆንም ደግሞ ላንቺ የሚሆን ነገር አላጣውም። እንግዲህ እግዚአብሔር ይመስገን እነዚህን ሁሉ ህጻናቶች የሚመግብ አምላክ አንቺንም ወደኔ አምጥቶ ከአብራክሽ ፍሬ ያካፈለኝ ጌታ ምን በላውን ምን ጠጣውን አላጣንም። ላንቺ ለየት አድርጌ ከመስራት ውጪ እኔ አላቅም። ለምንድነው ለምን አስራብሻት? ለምን በደልሻት? እስከመባል ደረጃ ማሚ እኮ እንደዛ አይደለም። ቆይ ላስረዳሽ። ሙሉ ቪዲዮን አይተሽዋል? መጀመሪያ እኔ ምንም ቪዲዮ ማቀው ነገር የለም። ግን ሼር የተደረጉ ቪዲዮዎች ብቻ ነው። የፈገግታ እናት የፈገግታን ሚስት አስራበቻት። ድሮም እንደዚህ አይነት ድሮም እናቃለን፣ ሲውሉ ሲያድሩ እንደሚለወጡ እናቃለን እየተባለ የተፖሰተ ነው ያየሁትና እኔ እንግዲህ አሁን ከኔ ጋር መኖር ከጀመርሽ ምን ያህል ጊዜ እንደሆነ አንቺ ታውቂያለሽ። እኔ እኮ በግድ ካልበላሽ ቋቋለኝ እያልሽኝ ነው። ምን እንደሆነ አሁን መናገሩ ላቅቶኛል። እኔ አሁን አንቺን አይንሽን እያየው ራሱ ማውራት እኔ በጣም ከብዶኛል።
አረ ማሚ እነሱ እኮ ለቫይራል ብለው ነው ማይሆን ነገር ቆርጠው እየለቀቁ ያሉት። ሙሉ ቪዲዮውን ስላላየሽ እኮ ነው። እኔ እንደዛ አይደለም ያልኩት። መጀመሪያ የተናገርኩት ነገር አለ። እነሱ ያንን አውቀው ቆርጠው ነው መጥፎ ነገር የሚለቁት። አንቺ ባትን አሁን እኮ ቪዲዮ የምትሰሪበትም ሰዓት አይደለም፣ ወደ ቪዲዮ የምትወጭበትም ጊዜ አልደረሰም፣ ገና ወገብሽም አልጠነከረም። ምን አይነት ቪዲዮ ብትለቅላቸው እንደሆነ የማየቱን ጊዜ ራሱ አለኔ። አሁን ገባ ወደ ክፍል ቤት መጣሁኝ፣ ገብቼ እንኳን አልጸለይኩም። እውነት ለማውራት ሰላም ስለመጣኝ ወደ ቤቴ አመሰግናለሁ እንኳን አላልኩም። ምክንያቱም ውስጤ በጣም ደክሟል፣ የመጸለይ አቅም አጣውኝ። የሆነ በቃ እንዴት እንደማረግ አላቅም። ብቻ እኔ እንጃ ከበደልኩሽ ካሳዘንኩሽ ይቅርታ እንድታደርግልኝ ነው። ያሳነስኩት ነገር ካለ ያጎደልኩብሽ ነገር ካለ እግዚአብሔር እጄን ሙሉ ያደርገውና እክስሻለሁኝ። እኔ ላጣሽም አልፈልግም። በእንደዚህ አይነት ሁኔታም አይደለም ከእንደገናም ደግሞ ከኔ ጋራ እንድትኖር የምፈልገው። እኔ እንጃ ወጥቼ እስከምመለስ ማሚ ቆየችብኝ እያልሽ እንድትውይ ነው እኔ የምፈልገውና አሁን ፈገግታ እኔ ስወጣ ይጨንቋል። አንዳንዴ ቤት አይገባም፣ ምግብ አይበላም፣ በር ያል መኪና ባለፈ ሞተር ባለፈ ቁጥር መጣች ማሚ መጣች ይላል። መምጣቴን መጣው ብዬ እንኳን ከደወልኩለት በእውነት ነው ሴት ልጅ አታደርግም። ገብቶ ምበላውን ነገር ያውቃል። ሰርቶ ቡና አፍልቶ ቤት አጫጭሶ ሞቅ አድርጎ ነው ስራ እንኳን ቢኖረው ጥሎ መጥቶ እና እኔ ህልሜም ተስፋዬም ህይወቴም ምንም እሱ ነው። በቃ የሚረዳኝ ሁሉ ነገር በቃ ሚስጥሬን ማዋየውም እሱ ነውና እኔ አሁንም እሱን ለሱ ምንም ነገር እንኳን ባሳዝንሽ እንኳን እሱ ልቡ እንዲሰበር አልፈልግም። ያንቺም ልብ እንዲሰበር አልፈልግም። ብቻ ምናልባት አሁን ትንሽ ሰሞኑን ካለውበት ነገር የተነሳ ካለውበት ጭንቀት የተነሳ ምናልባት ወይ ቁርስ የሚሳርግብሽ ይሆን? እኔ መቼ ቀን እንደሆነ ግራ ገባኝ። ምሳ አላበላውሽም ይሆን ወይ ሌሊት ቀስቅሽ ሙቅ አልሰጠውሽም ይሆን? ጥያቄ እየሆነብኝ ነውና አደራሽ በቃ የበደልኩሽ ያሳዘንኩሽም ነገር ካለ እኔና አንቺ እንፍታው። ይሄ ሚዲያ መውጣት ያለበት ነገር አይደለም። ልጄ ማወቅ የለበትም። እኔ ደግሞ እሱ ደግሞ የበለጠ ወይ ልቡ አዝኖ ይሆናል እናቴን እንዲያልጠብቃትም ብሎ ወይ ሊያወራኝ ፈርቶም ሊሆን ይችላልና ዱዱ እኔ በጣም አቅማም መሰኝ ብቻ ጌታ ሆይ ወይ ማሚ እንደምታስቢ እኮ አይደለም ላስረዳሽ። እኔ ሰዎች እኮ ለራሳቸው ብሎ ነው እንደዚህ ለገንዘብ ብሎ ነው እየቆረጡ የሚለቁት። ከፈለግሽ እኔ ቪዲዮን ላሳይሽ፣ ትክክለኛውን ቪዲዮ ላሳይሽ። አሁን እኔ ምንም ቪዲዮ ማየት አልፈልግም። አሁን ቪዲዮ ማየትበትም አቅምም የለኝም። ለማንኛውም ትንሽ ራሴን ላረጋጋ። አረ ማሚ ቆይ ላሳይሽ። መጀመሪያ እስኪ ላረጋጋ፣ ራሴን ላረጋጋ እስኪ ለሁሉም ነገር። ጌታ ይባረክ ስለሁሉ። ቆይ ማሚ እስኪ ውሃ ስጡኝ። ማሚ አንዴ ብታስቢ። ቆይ ትንሽ እስኪ ራሴን ልረጋጋ። ውሃ ስጡኝ እስኪ። እናትሽ ማሚ እንደምታስቢ እኮ አይደለም። መጀመሪያ ያልኩት ነገር ነበር እኔ እሱን ከማለቴ በፊት። አይ ልታሳውቂኝ ግድ ይል ነበር። እኔ ስለተኛሽ እኮ ነው ጥዬ ከምቀሰቅስሽ። አራስ ከተኛበት ቦታ ሲቀሰቀስ ጥሩ አይደለም። ላንቺ አሁን ምንድነው ሰውነት የሚሆንሽ እንቅልፍ ነው። ምግብ በልተሽ ስተኝ ላችሁ መጥቻለሁ። ግን እሱን ከማለቴ በፊት እስኪ ስለ ባሌነት ወይም ስለ አማቼ አንዳንድ ነገር ልበላችሁ። አማች እውነት እኔ አማች ማለት ይከብደኛል። እሷ እውነት እንደ አማች ሳይሆን እናት የሆነች አማች ናት እና ባመሰግናት እውነት እኔ አልጠግብም። ሁሉ ጊዜ ማለት ነው ስታመም ገላዬን አጥባኝ፣ ጸጉሬን አጥባ፣ ልጄን ከወለድኩ በኋላ ራሱን ልጄን ይዛ እንቅልፍ ሳተኛ እያደረች እየተንከባከበች በጣም በቃ ምግብ ሰርታ ሁሌ ማለት ነው በጣም ነው
ይሄ ዛሬ የሰራሽው ቪዲዮ ነው? አንቺ እኮ የተቆረጠውን ስላየሽ ፍራንኩን ከመናገሬ በፊት ማለት ነው እውነት እንዴት እንደምታበላኝ ላሳያችሁ። በጌታ በኢየሱስ ይኸው እዚህ ጋር ጥብስ አለ። በጌታ በኢየሱስ ክትፎ ያው እንጀራው እንደውም ይኸው በጌታ በኢየሱስ ታቀርብልኝና እና ታዲያ ምንድን ነው እየላኩልኝ ያሉት? እነሱ አውቀው ነው ማሚ እና ተቆርጦ ቆርጠው አውጥተው በጌታ በኢየሱስ ክርስቶስ እውነት እስኪ አመስግን። እኔን እኮ አስደንግጠውኝ ነው። እሺ ምን ላድርግ? የጻፉት ነገር እኮ ነው እናቴ። እውነት እኔ ባመሰግናችሁ በኢየሱስ ክርስቶስ በቃ ይሄንን እኔ አልጨርሰውም። ምንድን ነው እሺ ሰው እየለቀቀ ያለው? አንቺ ይሄን ከተናገርሽ ታዲያ ምንድን ነው እየለቀቁ ያሉት? እነሱ እኮ አውቀው ነው ክፉ ነው የሚለቁት። ታውቂያለሽ? በኢየሱስ ጌታ ሆይ ስም ይባረክ። አባቴ ሆይ አገልግዬ ስላልጣልከኝ አመሰግናለሁ። ጠላት ያዘጋጀው ወጥመድ ስላልተሳካለት እጅግ አድርጌ ጌታ ሆይ አመሰግናለሁ። እኔ እኮ ስላስደነገጡኝ ነው። እሺ ምን ላድርግና? እኔ እኮ አንቺን ራሱ እኮ እያየሁኝ ራሱ ማውራት እኮ አቅም ነው ያጣው። በእውነት እየላኩ ያሉት ነገር አስራበቻት ብለሻል እንዴ? አስራበቻት ከስቻለሁኝ እንደ አንቺን ብሎ አማች አንቺን ብሎ አገልጋይ ምናምን እያሉ እንትን ሼር እያደረጉልኝ እኮ ምንድነው? ማን ነው? ሌላ አማች የለ፣ ሌላ የልጅ ሚስት የለ። ምንድነው? ምን ደሞ ለቃ ነው ብዬ ብታይ ሰውነቴ ሁላ እየተብረከረከ እኮ ነው የመጣው። እኔ እኮ እሱ ባሌ ፕራንክ አድርጌው ነው። ምን ብለሽ? አው የሚልኩልሽ ብለሽን አስርባኝ ምናምን ብለሽው? እሺ ፕራንክ አድርጌው ነው። ከዛ ወይኔ አምላኬ ሆይ እሺ ያንን ነው የቆረጡት። እና እሱ አመነ? ኧረ አላመነም። እናቴ እንደዚህ አታረግሽም አለኝ። ምግቡን አንቺ አብረሽ ለመብላት ብለሽ ነው እሱን ፍራንክ ያደረግሽው? ጠርተሽው አብረሽ በላሽ? እኔ ላንቺ ብቻ አይደል የሰራሁት እስከምመጣ እንዳይርብሽ ብዬ። ወይ ኢየሱስ ነፍሴ ከስጋዬ ተመለሰ። እኔ እኮ አይሆንም በፍጹም ይሄ ጠላት ወሬ ነው እያልኩኝ ግን አቅም አጣው። ታውቂያለሽ ደግሞ በጣም ብዙ ስልክ ነው የተደወለልኝ። መጨረሻ እንደውም ዘጋ። አሁን መኪና ውስጥ ሆኜ ደግሞ ስገባ ሜሴጅ ይገባል። በቃ ሼር የሚደረግልኝ ነገር ለራሴ ገረመኝ። እሱ ጋርም ለመደወል ፈራውኝ፣ አንቺም ጋር እንዳልደውል ፈራውኝ። ጌታ ሆይ ጸልዬ ምን ብዬ ነው ጠዋት ተነስቼ ቡና ጠጥቼ አንቺን አብልቼ ለምሳ የሚሆነውን አዘጋጅቼ ልጆቹ እንደኔ ሆኖ አይሰሩልሽም ብዬ ነው የወጣሁት። ግን ያየሁት ነገር ለኔ ለራሴ ስለገረመኝ በቃ አቅም አጣሁኝ። በቃ ምን ልናገር? በቃ በድያት ይሆን አሳዝኛት ይሆን? በቃ ወይ ልጅም ስለሆነች አልተናገረችም። እኔ ስወጣ ጠብቃ ነው የተናገረች። አረ ስንት ነገር ነው ያሰብኩት። ይሄ በጌታ በኢየሱስ ስም እኔ ቤት አይሆንም፣ አይሳካም። እቅድ ፈርሷል። እግዚአብሔር አምላክ በቤቴ ታላቅ ደስታን ስላደረክ እኔ እንዳሰብኩት ወይም ጠላት እንዳሰበው አይደለም፣ አንተ እንዳሰብከው ቤቴ ውስጥ ሰላም አድርገ ስለጠበከኝ እጅግ አድርጌ አመሰግናለሁ። የሰጠኸኝን እቺን ብላቴና ደግሞ እግዚአብሔር አምላክ ሆይ በእውነት ከአንደበቷ የሰማሁት ነገር ከኔ አይምሮ በላይ የሆነ ነውና ይሄ ቅንነት አይወሰድባት፣ በደም ሸፍናት። በእውነት በደሙ ተሸፈኝ፣ እደግልኝ። የኔ ትልቅ አስተዋይ ቆንጂዬ ደግሞ የፈገግታ ብቻ እኮ አይደለሽም የኔ ትንሽዬ ልጅ። ወድሻለሁ። አሳዘንኩሽ? ደነገጥሽ? ደግሞ እኔም ሳውራ እኮ እሷም ትደነግጣለች። እኔም ደግሞ እሷን ሲጀመር ስጠራኝ ራሱ እኮ ማሚ እንኳን እማዬ ስለምትል አንጀቴን ነው ስብስብ የምታደርገኝና በኢየሱስ በቃ ይቺ ነፋስ ይመታሻል። እኔ ቡና ምናምን ልጠጣ። ክስሻለሁ። እሺ በቃ ክስሻለሁ። እንዴት አድርጌ እንደምክስሽ እኔ ማቃ። ዝም በይ ከተናገሩት እኔ ደግሞ ብድር መልሳለሁ። ችግር የለም። እና ፈገግታ አላመንም አልሽ? አታረግም ማለት ታረጋለች አለ። አረ በፍጹም ማለት አይኔ ጌታ ሆይ ስም ይባረክ። በኢየሱስም በአንድ ጊዜ እኔ 1 ኪሎ 2 ኪሎ የሚሆን ቀንሻለሁኝ እኮ የለም ጭንቅላቴን በያዝኩት ሸርብ ራሱ ጌታ ነው። እኔ ለምን ሰራሁት ብዬ ቪዲዮ መጻጻፍ አይንሽ ሁላ እኮ በርበሬ አንቺን ሳይ እኔ አቃተኝና አንገቴን እኮ ነው ዝቅ ያልኩት። ደግሞ አይንሽን ሳይ እንባይ ሊመጣ ሆነ። ተያይዘን ከምናለቅስ ወይ ማታውቀው ነገር ይሆናል ወይ ደግሞ ሰዎች ይሆናል። በቃ ላለመቸኮልም ወሰን ክፍል ገብቼም እንዳልቀሰቅስሽም በቃ
ልጆቹም ደግሞ ስመጣ ቅዝቅዝ ብሏል። ሌላ ጊዜ ቡና አፍልተው ነበር የሚጠብቁት። ቡናም ሳያፈሉ ቅዝቅዝ ብሎ ነው እደሪ እዛ እኮ የማታውንም ፕሮግራም አገልገለሽ ስትለኝ ነቢይ ዘነበች አላገለግልም ብዬ ነው ተነስቼ የመጣሁት። ግን እንኳንም መጣው እንኳንም እዛ ባድር ሌላ የሚጨመርና ወይ በስልክ ሌላ ነገር እናገራለሁ። ለዛሬ ጠላት አልተሳካለትም፣ አፍሯል። እኛ ቤት ታላቅ ደስታ ሆኗል። አሁንም ወደፊትም እኛ ቤት ታላቅ ደስታና እልልታ ነው የሚሆነው። ደግሞ 2019 የበለጠ ደግሞ ደስታ ነው የሚሆነው። እግዚአብሔር ይባርካችሁ እኔ ቆንጆ። በቃ ግቢ እሺ። ውድድ ነው ማድረግሽ። ተባረኪልኝ። ግቢ ፋስ እንዳይመጣሽ። ኢየሱስ እሺ ቅዱሳኖች እንግዲህ ያው በጸሎት ከጎኔ እንደሆናችሁ አምናለሁኝ። እግዚአብሔርን ጠርቶ ያፈረ የለም፣ እግዚአብሔርን አገልግሎ የተጣለ የለም። በእውነት ያገለገልኩት ያመንኩት ጌታ አላሳፈረኝም። ጠላት እንግዲህ ለራሳቸው ቪው ለማውጣት ለራሳቸው ፎሎወር ስለመጨመር ብለው እሱን ፍራንክ ያደረገችውን አንቺ እንዲህ አድርገሽ ነው መቸኮል ዋጋ ያስከፍላል። ቸኩለው ያደረጉት እኔንም ደግሞ ዋጋ ሊያስከፍሉኝ ፈልጎ ነበረ። ግን እግዚአብሔር አምላክ አረጋጋኝ። እግዚአብሔር ይመስገን። እንኳንም ክፉ ተናገርኩ ይሆን አላውቅም፣ እንደማልናገር አምናለሁኝ። ብቻ መልካም ሆነዋል። እንደፈራሁት አይደለም የሆነው። በጣም ወዳችኋለሁኝ። እግዚአብሔር ከኔም ጋር ስላለ እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁንም የምትወዱኝ በቅርብ በሩቅ ያላችሁ እንግዲህ በጸሎታችን ከጎናችን ሁኑ። በቃ ይሄ ደስታ፣ ይሄ አንድነት፣ ይሄ ፍቅር፣ ይሄ ሰላም ወደ የቤታችሁ ወደ ልጆቻችሁ ይግባ። በእውነት በጣም